ከወደድካት እንካፈቀርካት ካያት ጉማዬ በጉማዬ መልክ ልትገጥላት ትችላለህ። አደታ ወይንብ ረዘኸ ገላዋ ጎባናግልን አማ ኸማራባ ዛሬቱሙኖ ያ ሐይመና በላ ያ من أبله احتال من أبله يا من أبله حباي من أبله كم بترى بتاج سمنو مهوني وهاو يتفسد وزم هارين የስልጣኔ ምንጭ የሆነችው ትግራይ በርካታ የሚዳሰስና የማይዳሰስ ተፈጥሯዊና ሰው ሰራሽ ቅርሶች ባለቤት ናት። በቅርቡ በዩኔስኮ የሰፈረው የጥምቀት በዓል በክልል ደረጃ በየዓመቱ በማይጨው የሚከበር ሲሆን በዘንድሮም ሃይማኖታዊና ባህላዊ ይዘቱን ሳይለቅ በደማቅ ሁኔታ ተከብሮ ውሏል። زفردي فقعدوا الواتو زفردي فقعدوا الواتو حميد عيناتو لا دحر عيوني عزراتو ግድል በመባል የሚታወቀውና በወጣት ወንዶች መካከል የሚደረገው ትግል ጥምቀትን በማይጨው ተናፋቂ ከሚያደርጉት ባህላዊ ክንውኖች መካከል አንዱ ነው። ተፈጥሯዊ ጸጋን የታደለችው ራያ የቆንጆች ሀገር መሆኗንም ይነገርላታል። እኛም በቆይታችን የራያ ሴቶች የውበት መጠበቂያና መጋያጫ መንገዶችን ለማየት ችለናል። ተመልካቾቻችን በራያ አካባቢ የሴቶች ውበት አጠባበቅ፣ የፀጉር ስሪት፣ አልባሳት እንዲሁም ጫማ የተለያዩ አሉ እዚህ የሚሰሩ ማለት ነው። እና አሁን የፀጉር የጣን የመሳሰሉት ነገር ነው ምን ላይ የሚሆነው። አሁን ፀጉር እየተሰራ ነው ያለው እንደምታይ ስንት አይነት ፀጉር ስሪት ነው ያለው? አንድ አልዋሶ፣ ሁለተኛ ግልብጭ፣ ሶስተኛ አይን ይባላል። እርሱ የሰሩት ምንድነው? እኔማ 3 አልዋሶ ነው። እኔ እየሰራሁት ነው። አንቺማ አንድ አልዋሶና ግልብጭ ነው። ግን የትልቆች ናቸው የሰራሽው እንጂ የወጣቶች አይደለም። የእናቶች ነው። አዎ ያገቡ ነው የሚሰሩት። ይሄ አዎ ይሄን ያገቡት ነው የሚሰሩት የሚደረመሙ ማለት ነው። እንግዲህ በስተት ነው ይሄን ይሰራው ማለት ነው። ያገቡ ሴቶች ወይ የትላልቅ ሴቶች። አዎ ይሄን የተላለው የእናታችን ነው። በቃ ከዚህ በኋላ ያው የወጣት ስር ይሰራል። አዎ የወጣት ስር ጋሜ ነው ጭንቆት ነው እንጂ እንደዚህ ያለ አይሰራም። ወጣቶች ምንድን ነው የሚሰሩት? ስንት ያወጣቶች? ወጣቶችማ ጋማ አረብ ጭንጉዕት የሚባል አለ። 2 ነው ሌላ የለም። ባህላችን እንደዛ ነው። ከዚህ ቀጥሎ ምንድነው የምናደርገው? ይሄን አሁን ተሰርተሻል። ቅቤ ትቀበያለሽ፣ ሳሱላ ትገባለሽ። ከዛ ደግሞ ጢስሽን ትሞቂያለሽ። ባህላችን እሱ ነው የኛ። እሺ በቀለም ተከተል ምናቀርበው ነው የሚሆነው። ሰላም ተልዓል ዛጓለይ ዓመት ለዓመት ያጽንሕ ዛጓለይ ወረፍ ተኾነ ዕድመ ይሃብኺ ዛጓለይ ዕድመ ይሃብኺ برما يتكبروا يدخلوا يقروا ما يطمروا مشكاتون دقبرما قبرنا برسرد تاغنيا دقبرما قبرنا برسرد تاغنيا ያቃጥላል። ይሄን እንድስ ተደፈል ያቃጥላል። በኋላ እንኳን ያቃጥላል። ስሙ ምንድነው? ሳሱላ የት አካባቢ ነው የሚመጣው? ከጽበት
ቅድማት ዛፈሪ እዚያው ላይ ምንድነው ስር ነው ስር ነው ተቆፍሮ ምናምን የሚወጣ ነገር አዎ ተክል ነው ተተክሎ ተቆፍሮ ይወጣል ያገባች እግሯንም ትገባለች ያላገባች እጇን ከውበት በተጨማሪ ጤና ላይ ያለው ጤናም እጅ ቁርጥማት ምናምን ያስለቅቃል ጤና አለው ለጤናም ቆንጆ ነው ለእጅ ቁርጥማት አዎ ለእጅ ቁርጥማት ለእግር ቁርጥማት ቆንጆ ነው ለሁሉ ቆንጆ ነው ሳሱላ የሀገራችን ባህል ቆንጆ ነው እንዴት ሳሱላ ከገባ ስንት ጊዜ ነው የሚቆየው ስለዚህ አንድ ሳምንት አዎ ለጊዜ እናረጋለን 5 ሳምንት ነው የምንገባው የራያ ባህል እንደዛ ነው በሀገራችን እስከሚጠቁት ድረስ እጅ ላይ ቆየ ትንሽ እኮ ነው 3 ሰዓት ከዛ ይቆይም እኮ 3 ሰዓት ሙሉ አዎ 3 ሰዓት ቁጭ ብለሽ እግርሽን ብትችይም በቅል አርገሽ ሌሊትም መግባት ግማሽ ሌሊት አንዳንድ እጅሽን ትገባለሽ حقادم مندم نبعت دمات سنقينا አሁን ምን እየተደረገ ነው ያለው እንዲቀጠቀጥ እየቆረጡት ነው ከዛ ይሄን ተቆርጦ በኋላ ይጨቀጨቃል እዚህ ከዛ ሳሱላው ይሞቃል ሳት ላይ አንቆሽ ምን እንደሆነ እንደዚህ ይደረጋል እንድልም እኮ ነው ደቃቃ ሆኖ በኋላ እንድትገቡት ነው ሳት ላይ ሲል እጃችንና እግራችን ትንሽ አሙቀን ነው እኛ ምንገባ አዎ ሳት ላይ ሞቃት ትገባላችሁ አዎ ትገባላችሁ ሳት ላይ የሚሞቀው ቶሎ እንዲይዝ ነው ወላ አዎ እንዲይዝ ነው እንደዛ ነው ደግሞ ትንሽ ሳት ሞቅ ይላልና እሽት ታረጋላችሁ እንግዲህ ሰሙ የጸጉር ስሪታችን ጨርሰን ወደ ሳሱላ ተሸጋግረናል ሳሱላ ገብቼ ስካይ ብራስ ላይ ለመጀመሪያ ጊዜ ነው ያው እንግዲህ እኔ አንቺም የመጀመሪያ አይደል ያው ውበታችን የምናየው ነው የሚባለው በተለይ በራያ ባህል አዎ ቅድም ሲላት ነጭ ነበረ አሁን ደግሞ በላነ ቁጥር ወደ ቀይነት ነው እየተለወጠ ያለው አዎ ወደ ቀይ ይቀየራል ከዛ ደግሞ ወደ መጥቆር ደግሞ ይቀየራል ኦኬ እንትኑ ሳሱላው በሙቅ ውሃ ሲደረግ አይደለም ውሃ አይገባበትም በቃ ይሄን ወደ ሳት ይጣዳልና ከዛ እጅሽን ስታሹ ወደ መጥቆር ከቆየሽ ትንሽ ሰዓት ወደ መጠቆር ይቀየራል ውሃ ምንም አይገባበትም ውሃ አይገባበትም ቆንጆ የሚባለው ሲጠቁር ነው ወላስ ቀላ ሲል ነው ሲጠቆርም ቆንጆ ነው ቀይ ቢሆንም የወጣት ነው ቆንጆ ነው ስለዚህ ቀላ ያለው የወጣት ነው ጥቁሩ የትላልቅ ነው አዎ ጥቁሩ የተላለቆች ነን ቀይ የወጣት የህፃኖች ያላገባች ግን ብዙ ጊዜ በተለምዶ ነው አንዳንድ ወጣቶችም ጥቁር ሲጠቀሙ እናያለን እና በተለምዶ እንደጃቸው መያዝ የእጅ አይነትም አለው አዎ እጅም የሚይዝና የማይዝ አለ ስለዚህ ከኔና ከራሄል ለየብቻው ማን እንደሚይዝ የምናየው ነው ማለት ነው አዎ ይታያል የኔ ቆዳ ግን የሚይዝ ይመስለኛል በጣም እንግዲህ የምናየው ነው የሚሆነው እንደዛ ነው ቀይም ቢሆንም ያምራል ጥቁርም ቢሆንም ያምራል ምንም እንትን የለውም ለሁሉ ቁንጅና ነው እሺ ከዚህ ቀጥለን አሙቀን ነው የምንገባው ማለት ነው አዎ عددانيا عدادا قنواتني انقلنيا አይፈቅዱ በካመከረኛ አይፋቃዱ በካመዘዘኛ አትራን ይባላል እንደዚህ ጆሮሽ ላይ ለራሱ ስታረጊ ጥሩ ሽታ ነው ያለው ለሰው ጥሩ ሽታ ይሸተዋል እስቲ ሞክሩ ይሄን ደግሞ አሽኩቲ ይባላል ያው እሱም ቀጠና ያሽኩቲ ይባላል እዚህ ላይ የሚያረጉታል እንሰሱላ ቅቤ ምናምን ሲያረጉ ያው ይሄንንም ዲዶ ጎንዶ ምናምን ይሄ ምንድነው ዲዶ ነው የሚባለው ዲዶ ጎንዶ ነው የሚባለው ዲዶ የሚባለው አብሮም ይሄ ነው እንሰሱላ ስትሞቂ ያው በዚህ ነው የምትታጠኙ ስለዚህ ሽታሽ በጣም በተለይ የራያ ልጅ የምትታወቀው በሽታዋ ነው እንሰሱላና ቅቤ ተቀብታ ሽታዋ በጣም ነው የሚስበው ለዛ ነው እንትን የምትዩ ማለት ነው ይሄን የምትጠቀሚ ከእንሰሱላ በኋላ ይሄንን ሽታሽ በጣም
ያው የራያ ልጅ ሽታ ቀጠና ምናምን የሚባል ጉማያ አለ አይደለ? ሰምተሽ አታውቂም? ለዛ ነው ማለት ነው። ከዚህ ይሄ ቆዳ ነው ቆዳ ነው። እኛ ሽልካ ነው የምንለው። ሽልካ በቃ ከቆዳ ነው የሚሰራው። የበግ ቆዳ ነው። የበግም የፍየልም የሁሉም የከፍትም ይሆናል። ግን ያው ወተት ለራሱ በዚህ እኮ ይታለባል። አንዳንድ ጊዜ ያው በንጽህና ያደግን ሽታው እንዲጣፍጥና ሽታው እንዳይሄድ ነው በዚህ የምታረጊው። በቆዳ ላይ ውስጥ እንደዚህ የምታረጊው ጥሩ ሽታ እንዲኖረው ነው። ከዛ ደግሞ እንሰሱ ላይ ይዘሽ ጭስ ይዘሽ እዚህ ላይ ከመያዝ እንደዚህ መያዝ ባህሉ ነው። በቃ ባህሉ እንትን ስለሆነ ነው ሽታው ያሰምረዋል። እና የግድ እዚህ ላይ አፍነሽ ነው ዝሮ በቅቤ ምናምን ተጨማልቀሽ ስለእንትን የምትይ እዚህ ላይ አርገሽ ብትጠቀሚ ነው የሚመረጠው ብለን ነው እዚህ ያደረግነው። ጨሌ ነው የሚባለው በአማርኛ ጨሌ ነው መሰለኝ። በእኛ ዕንቁ ነው የሚባለው። አዎ ዕንቁ ያው ዶሎው ምናምን ሲደረግ ላይ ይደረጋል። ዕንቁ ይባላል እሱ። በዛ ነው የተዋወው። በቅቤና በሱ ነው የተዋወው። ከራያ ወይም ራየቶች የምንላቸው መገለጫቸው ከሆነ የሽቶ በተለይ ከሽታቸው ጸጉር አሰራራቸው ቅድምም እንዳለ በዚህ ነው የሚታወቁትና ስለዚህ ሽታው እንዳይጠፋ እዚህ ታስሮ እንዲቀመጥ ነው የሚደረገው። ይሄ ደግሞ ከቆዳ ቅድም እንዳለችው ከቆዳ ነው የተሰራው። እንግዲህ ያለውን ነገር ቅቤ ተቀብተን እጣን ከገባን በኋላ ወይም ሽታችን ጥሩ እንዲሆን የምንታጠረው ነው የሚሆነው። ሎሚው ለምንድን ነው የሚጠቅመው? ሎሚውንማ ለእጃችሁ እንዳይበላችሁ፣ ከዛ ደግሞ ሽታውን ያምራል። እንዲዝም ያደርጋል። አዎ እንዲዝም ያደርጋል። ሽታውንም ያምራል። ከዛ ደግሞ እንዳያሳካችሁ እንዳያሳክክ ዋናው ከተደረገበት ያሳክካል። አዎ አይሆንም ማለት ነው። ምን አይገባም። ሎሚን የሌለው አይሆንም። ድግበርማ ገብረ ነብረ ሰልደታ ጋር ታገኛ ድግበርማ ገብረ ነብረ ሰልደታ ጋር ታገኛ። እንግዲህ አሁን ደግሞ ወደ እሳቱ ተጥዷል። መሞቅ ሲጀምር ነው አይደለም? እንግዲህ አዎ ሞቅ ሲል እጃችሁን ይገባል። በኋላ ታሹታላችሁ እንደ እያረጋችሁ خدمة عشق داي ولتم للساقة انت خينا عدل وادنا يلبي وقمنا لك اخوينا لي قول عمسعنا بعد يوا بعد دوا እንግዲህ እንደምታዩት ተመልካቾቻችን እጃችን ምንም የለውም። የማን እንደሚይዝ ደግሞ የምናየው ይሆናል። አዎ እንታያለን። እንግዲህ ነፃ ነው ያለነው። ከገባን በኋላ ደግሞ የኔ ሚይዝ ግን ይመስለኛል። አይ ችግር የለውም እናያለን። በላ ኩቡ አይዛችሁ አይዞሽ አይዞሽ እንደዚህ እንደነን ለምደናል። እኛ ለምደናል። አዎ ትንሽ ያቃጥላል። አያቃጥልም። በሉ ገና ነው። ወደ ልብስ በይ። አዎ ትንሽ ሞቅ ይላል። እሺ አይዞሽ الله اسمه بطل እንዳልሽም ያዘነው አድዳኛ አዳ ጓድዋተኒ አንገለኛ አይፈቅዱ መከረኛ አይፋቃዱ መዳፍ ብቻ ነው ወይስ ከላይ የሚቀባል? ይሄ በቃ ቀቢው እንደ ያረግሽ። አዎ ሙሉ አዎ እንደዚህ ማለት ነው። አዎ ያዛ ቀይ ሆነ እኮ አሁን አሁን ወንዶች መንገድ ላይ አሳልፋችሁ እናንተ ያዛ እሱ ምን ላይ ነው ከራያ ትወጡም በቸም እንደዚህ ብለን አዎ ወላ መስዕና ሰልደ ነብረ ታገኛስ ከርና ሀውተ ተደለው ናልመይ قلعة اقني يا بلني هم اتعايخ افتخر عائله ደስ ይላል። እጃችሁን ደስ ይላል። አይዛችሁ ማለት ከዚህ አረረ ቀረ ለቅረ ይዛል ደስ ማለት ያለው እንዴት ካገባሽ እግርሽን ይገባል። ካላ ያስገባሽ ግን እጅሽን ብቻ። አይ አላገባሽም። አንቺስ? አላገባው። አረ አሁን ታገባለሽ እንግዲህ
እናንተ ህፃኖች ስለሆናችሁ ወጣቶች ያላገባችሁ በዚህ ነው። እኛ ግን የምንገባው ትልቆች ግን በዚህ ቀን ነው እንደሃርገን ማለት ነው። አዎ ይሄን እንደሃርገን እንድናረግና ሙቀን አሁን እንደዛ አርገናል። እንደዚህ እንገባዋለን እኛ። እንደዚህ አርጋችሁ እንታቆዩ? እንደዛ አርገን እንቆያለን። በቃ እንደዚህ ለሰዓት ማለት ነው። እኛማ ግማሽ ሌሊትም ግማሽ ቀንም ይዘን እንውላለን እኛ። እንደዚህ ይጠቁራል። የኔ እንደዚህ ገብቼ ነው የጠቆረው። እናንተ ግን ያላገባችሁ ናችሁ። እንደዚህ እሽት አርጋችሁ እንደዛ ነው። ያ እንደዚህ ነው። በእጅ መለየት ይቻላል እንደማለት ነው። ያገባችሁ እና ያላገባችሁ። አዎ እንዳሰብኩት ግን የኔ እየቀለደ አይደለም ማለት እንደፈኮርኩት ቀይ ነው። ሸጋ ሆነ ይይዛል። የኔ ስለያዙ ችግር የለም በሱ ሰላም በመሳዓድና ከዛ ደግሞ እጅ የሚይዝና አሁን የሚሰራ የቤት ስራ በጣም የሚይዝ ይይዛል እጁ። ካልያዘም ስራ ማትሰራ ከሆነ አይዝም። እንግዲህ ሴትነት መስክሮልኛል። አዎ አንቺ ሰራተኛ ነሽ። ትንሽ እንትን ብላል። አንቺ እንኳን ማይሰራ አየነው እኔ ሰራለሁ። ለማጽ ያለ ነው። ከቆዳው ከዛ ደግሞ ቀኝና ግራ አንዱን አይዝም አይደለም። አዎ ግራ የቀኝ የስራ ስለሆነች ትይዛለች። የግራ ግን አይዝም። ለዛ ነው አይዝም። አዎ መውለድ ሳይሆን ረገፍ ጨርቋል። በቃ እንግዲህ ተመልካቾቻችን የመጨረሻው የእጃችን ውጤት ይመስላል። ግራና ቀኝም የተለያዩ ነው ብዙ ጊዜ የሚሆኑት። የቀኝ እጅ ብዙ ጊዜ ብዙ ስራ ስለሚሰራ ቶሎ ነው የሚይዘው። የግራ እጅ ግን ከቆይታ በኋላ ወይም ከብዙ ቆይታ በኋላ ነው የሚይዘው እንዳሉን ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ጢስ ትሞቃላችሁ ለእጃችን። ጢስ ስትሞቁ እጃችሁን ይተዋችኋል። እንደዛ ነው የሚያሳክከው ማለት ነው። አዎ ጢሱ እንደ ስትሞቁ ይተዋል፣ ይለቃችኋል። ብዕራይ ሓምደይ ብለይ ሓጅር ገብርኻኒ ቆመት ሓምደይ ብለይ እናዋኒ ደጎነል ካቲዳዚ ካዚክየ ካቲድየ ኩሉ ተርመልኻየ ካዱብልን ሸኩለ ሓመየ ዓብዲ ግባ ኩድዋ ኸዕላዕ ጎጎብላ ቆንጆ ይሄን እኮ የቆንጆ ነው እኮ ሌላ እንዳይመስልሽ። የቆንጆ እኮ ነው ይሄ። ይሄን ታጥነሽ ካደርሽ ወንዱ አይነሳ። ታጋዛ ድፎት ያቆልዓ ታጋ ተሽፍት ዳድኻ ታጋ ሞይተድ ኣነኸ ታጋ ኣይበልዕልኻ ከዚህ ቀጥላችሁማ ጢስ ልትገቡ ቀበይ ተቀብተን ጢስ እንደገባችሁ ነው ያደርግላችኋለሁ። አዎ ከርናዓ ብኻያ ኩባንዶ ማገው ሃምኣነ ድፎትያ ጃዕብልኻ ተናገር ለሓካው ፀኣያ እማማ ዘነበው አሁን ምንድነው የሚባለው? ይሄንማ የጢስ መሞቂያ ነው። ከምንድን ነው የሚሰራ? ካፈር ራሳችሁ ናችሁ የምታዘጋጁት? አዎ ራሳችን ነው የምንሰራው። ሙሉ ለሙሉ ከአፈር ነው የሚሰራው ማለት ከአፈር ነው በቃ። ይሄ ለምን ይጠቅመው? ይሄንማ እግራችን እዛ ላይ እንድንሰቅለው ነው። እሳቱ እንዳያቃጥለን እግራችን እዛ ላይ እንሰቅለዋለን። ስለዚህ ጭሱ ውስጥ ነው የሚሆነው ማለት ነው። ጭሱ ውስጥ ነው የሚሆነው። ይሄን እግራችን እዛ ላይ እንሰቅላለን። አዎ እንዳያቃጥለን እሳቱ። ስለዚህ እዚህ ጋር የምንቀመጥበት ነው። አዎ ወደዛ ዱካ አድርገን እንቀመጣለን። ከዚያ እንትናለን ይሄን ያገር ባህል ማእስን ለዋለን እኛ ማእሱን አድርገን በዛ ወጮ የሚባልም አለ እሱን አድርገን እንሞቃለን። ጃዕብልኻ ተናገር ለሓካው ፀኣያ ተናገር ዓረር ከይትድረ ቁኔ ናት። ቁኔ መያዣ ቅል ናት። የምን መያዣ? የቁኔ ቁኔ ምንድነው? ከቅቤ ጋር የሚለወስ ነው የሚቀባ
ለሽታ የሚደረገው አዎ ቁኔ ማለት ጆሮአችን ላይ ያደረግነው ነው። አይ ብዙ ነው ተዋጥቶ ነው አዎ ሌሎች እዚህ ብዙ እቃዎች አሉና ይሄ ምንድነው? እቺ ደግሞ ቃጮ ናት የወተት መያዣ ወተት አለው ወተት መያዣ ናት እሱ የወተት መያዣ ምንድን ይባላል? ቃጮ ቃጮ ናት የምትባለው። ይሄ ቁኔ እቺ ቁኔ እቺ ቃጮ ጠጪ አፍልቼ እኮ ነው እንድትጠጡ ብዬ ጠጪ አፍልቼዋለሁ። ይሄ ቅድም ያሳዩን ነው የሳስላ ማስገቢያ ነው። የሳስላ ያረዶች የኛ የትልቆች የምንገባበት ሳስላ ነው። ይሄ ምንድነው ስሙ የሚባለው? ሀምሀም ሳስላ ሳስላ ሌሎች ይታዩኛል። አዎ እሺ እነዚህ ምንድነው? እቺ ደግሞ ቆሬ የቅቤ መያዣ ናት። የቅቤ መያዣ ናት። የቅቤ መያዣ ከእንጨት ነው የሚሰራው? አዎ ከእንጨት ነው የሚሰራው። ሀምሀም ቁኔ ናት። እቺ ነው አዎ ቁኔ የምትይዝላት ማለት ነው የቅቤው። ይሄ ሀምሀም ቁኔ ይሄ ሀምሀም ሳስላ አዎ እቺ ደግሞ ቃጮ ሁሉ ከእንጨት ነው የሚሰራ ያለ። አዎ እቺ ሀምሀም ናት። እቺ ከእንጨት ነው የሚሰራ። አዎ ከእንትን የሚባል ቁልቋላ የሚባል ከቁልቋላ ይሰራል። ይሄን ተሰፍቶ ነው። ማጋየጫዎችን ይታዩናል። በጨሌዎች ናቸው የተሰሩት። አዎ በጨሌ ቅድም እንደተገለጸልን ደግሞ እንቁ ነው የሚባለው በትግርኛ። አዎ በትግራችን እንቁ። እቺ ስንዱድ አዎ ማጌጫዋ ነች። አዎ ማጌጫዋ ነች። አዎ እቺ ስንዱድ እቺ ጨሌ ክዳኗ ራሱ ይሄ ክዳኑ በጣም ተጠበቀው። አዎ እንደዛ ነው። አዎ ይሄ ስለዚህ ሀገር ውስጥ ነው የሚሰራው። ሀገራችን አዎ ራያ ውስጥ ነው የሚሰራ። ከራያ ነው። ከየት ነው የምታገኙት? ከዛ ሀገራችን ከመሆን ከማጫው በቃ ከሌላ ይመጣ ከመሆን ነው የሚመጣ። ራሳችሁ ነው ከራያ አዎ ራሳችን ይሄን ራሳችን ሽልማቱ ራሳችን ነው የምንሰራ። ራሳችን ነው ጌጣጌጡ እኛ ነን። ይሄ የሚያሳየን የእጅ ጥበብን በስፋት ማለት ነው። እንደምታዩ እያንዳንዱ ተለቅመው ነው የተሰራው። በትክክል በጣም ሰፊ ያልተዳሰሰ ማለት የምንችለው አይነት ባህልና የእጅ ጥበብ ነው ያለው። ወተት መጣት ትችላለሽ? እሺ የፈላን ይሄን ደግሞ የልጅ ማዘሊያ ዶሎን የሚባል በእኛ ሀገር ያው ራሳችን ነው የሰራ ነው። ይሄን ሙሉ ጌጡን ምናምን ራሳችን አዎ ቆዳውን የፍየል የላም ነው። ጌጡ ግን እኛ ራሳችን ነው የምንሰራው። ባህላችን ነው። በራሳችን ነው። በመርፌ ነው የሚሰራ። ስለዚህ እንደዚህ የሚታዘለው በዚህ ነው ሀገራችን። እንደማሸተው ከሆነ ታጥናል። አዎ ሳይታጠን ወተት አይገባም እዛ ላይ ውስጥ። ከታጠነ ደግሞ አይጣፍጥም። ሽታው ራሱ በጣም ሽታው ያምራል። ጣም ብለናል። አዎ ጣም ይስጣችሁ። ጣም ያባና አሜን። وبعد ما جو هم أنا الفوت يا جعبر خاتناقر لحكا وصايا